ሱቅ ተበልቋል ማለት ነው። እዚህ ጋር እኔ ካሜራ ባሳያችሁ የህግ መንግስት ናቸው። ፎቶአቸው መልቀቅ አልችልም። ምን ሲያረጉን እንደዋልን ማለት ነው። ግን የስራችሁን ይስጣችሁ። ወላሂ ማሳየት ቢፈቀድ ያሳያችሁ ነበር ካሜራ አውጥቼ ማለት ነው። ለምን ምንድነው በደሌ? እኔ የማላውቀው ችግር ምንድነው? ሁሉ ጊዜ ወጥቶ እኮ ማልቀስ ራሱ ያስጠላል ወላሂ። ግን ዛሬ ጠናብኝ፣ ሁለቴ መተውብኛል። የትኛውም ሱቅ ላይ አይገቡም፣ ቀጥ ብለው እኔ ሱቅ ነው የሚገቡት። ግን ለምን በዚህ ልክ እኔን በወንጀል አወናጅሎ እስር ቤት ለማስገባት በዚህ ደረጃ ለምን? እኔን እንኳን ተውና ከኔ ጋር የሚሰሩት ልጆች አያሳዝኗችሁ? ለምንድን ነው የምታለቅሽው? እኔ ያላለቀስኩም አለ ያለቅስ ነው። ታዲያ እንዳታለቅሺ ለማን አባቱ ብለን ነው የምናለቅሰው? እንሰራለን። አታ ቢበላሽ ቢቃማ ያለ ችግር የለው። አይዲ ከተበላሽ የተበላሽ ስራ ላይ ሆነ ወንጀል ሰርተን አይደለም 24 ሰዓት ሰርተን ነው። ህዝብ እንዳቅልኝ ስለፈለኩ ነው። ምንም ችግር የለው። ይሄ ልጅ አሁን በማያውቀው ዛሬ በማያውቀው እስር ቤት ገብቶ ነበር። ምንም በማያውቀው በእኔ ጦስ ስራ ላይ ሆነን አይደለም ሳገለና ወንጀል ሰርተን አይደለም ታስሮ ሀገር እንደሚገባ ምን ችግር አለ? ያልገባኝ ለምን እንደዚህ ደረጋለሁ? እኔ መድኃኒት የምሸጥ ሴት አይደለሁም። ሲጀመርም እኮ አላውቀውም ጠሪቃውን። ግን እኔ እኮ ከደጋጎቹ ስለገጠመን ነው ዛሬ እኛ እዚህ የቆም ነው። የ10 ዓመት ፍርድ የሚፈረድበት ክስ ነው የመጣብኝ። ለምን ምንድነው ጥፋቴ? እኔ ማወቅ ፈልጋለሁ። ስህተቴ ምንድነው? የኢትዮጵያ ሕዝብ እንዲነግረኝ ፈልጋለሁ። በዚህ ልክ የምሳደደው ለምንድን ነው? ሲያደውሉብኝ እኔ አሁን ቢውል አልፈልግም። እነዚህ ሁለት ወንድሞቻችን አገናኙ። ጆከር አንተ ትልቅ ናት፣ ይቅርታ ጠይቃት አሉ። ወላሂ ያወራነው ነው፣ ተነጋገርን። በቃ አቁሙ። አንዱ በጣም እናከብረው ነው። አቁሙ። ከዚህ በኋላ አስፈላጊ አይደለም። እሺ ይቅርታ። ሚዩት አላነሳችም። ረጅም ሰዓት ቆይተና ወደ 50 ደቂቃ ይቅርታ ጠይቅ። እሺ ይቅርታ አልኳት። ከዚህ በኋላ አብራችሁ መስራት ካለባችሁ አብራችሁ። አይ እሷን ባለችበት እኔም ባለሁበት ባሽሙርም ይሁን በምንም አልደርስም። እኔ ግልጽ ነው የምናገረው። ባሽሙርም ይሁን በምንም አልደርስባትም። ግን በስራው ጉዳይ የሚያገናኝን ራሱን የቻለ አጀንዳ ስለሚኖር ያገናኘናል። እቺም ብዬ ካፌ ሳልጨርስ ረግጣ ወጣች። እሷ ረግጣ ወጣ። ግን ሀቢባ ቤት ገስት ላይ ናት። እሷ ሲደውልላት እኔ ገባውና ሳያት ሙኒት ሀቢባ ቤት ቁጭ ብላ እያወራች ነው፣ እየተሳሳቀች ነው። ሰያ በቃ አከብራችኋለሁ፣ ተውት። እሷ ረግጣ ወጣ ሀቢባ ቤት ናት። እኔ ግን ለእናንተ ስላልናገራት ያችን ቀን ካገናኙን ጀምሮ ሰርጀሪ ሆነች እንትን ሆነች ሲባል እንኳን ስሟን አንስቼ እንኳን አልተናገርኩም። እኔ አንድ ጊዜ ከዘጋውን በምን ጉዳይ እንደሆነ አላቅም። ወጣች። አሁንም የተውኩ እንዳይመስልህ፣ ገና አንገቴን አስይዤ አወርድሃለሁ፣ አልለቅህም፣ ዘራፍ አለች። ለሰይድም ደወልኩለት፣ ለዛም ደወል ሪከርድ አድርጌ ለሁላቸውም አደረስኩላቸው። ከዚህ በኋላ ወደ እኔ እንዳትመጡ። እኔ ሰይድ ወረባቦ እንዲያመሰግነኝ አልፈልግም። ሰይድ ወረባቦ ይሄን አደረኩለት፣ ጆከር ይሄን አደረገልኝ፣ ሰይድ ይሄን አደረገልኝ፣ እንደዚህ የምንባባል ግዴታችን ስለሆነ የሱ ክፋት የኔ ክፋት ነው። ከማንም በላይ መስዋዕትነት መክፈል ያለብኝን ኤርፖርት ቁሜ ነው የሸኘሁት። ሌላው በቋንቋ ቁጭ ብሎ ሲፋጭ ሲባላ ጉራጌውም ስልጤውም የራሱን የቻለ ቋንቋ አለው። ማንኛውንም ሚዲያ ላይ መጥቶ የታረቀ ተጣልተው እኮ ምድር ላይ ድረስ ቤተሰቦቻቸው ቤት ሁሉ ሲቀጣጠል እናውቃለን። አናቅም? እንደ ወደ ሳምሪ ጉዳይ እንመለስ። ገጀራ ድረስ ቤታቸው ሂጂ ብለው ካሜራ ከፍተው እኮ ሂጂ ግደሉ ስትል እኮ አይተናል። ኦሮሞን ከፍ አደረግሽ፣ ስልጤን ከፍ አደረግሽ፣ ጉራጌን ከፍ አደረግሽ፣ ሌላው ማህበረሰብ ከፍ አደረግሽ። እኛን ግን የአማራው ገጽታ እርስ በርሱ መገዳደልና መተራረር ነው አልሽኝ። እና ይሄ አግባብ ነው? ጥፋት አይደለም ነው የምትይኝ? የራስሽን ቁመሽ እህቴ፣ ይኸውልሽ እኔ ለአንቺ
ለምታደርግ በማስያዝ በእኔ ዙሪያ ችግር የለብኝም። እኔ አሁንም እንዳትይኝ ብያለሁ ስራሽ ስለሆነ። ግን ይሄ ስለ ማህበረሰብ የተናገርሽበት ነገር እኔ ጋር እንደ ግለሰብ ነው የተጣላሽው። እኔ እንደፈለግሽ አድርጊ ብያለሁ። ከዛ ውጭ ግን የተናገርሽበት አንግል ለሁሉም ለማንም እኔ ልጉደልልሽ፣ እኔ ልቀነስልሽ ላላ ስል ይቅር ብዬሻለሁ። እንደ በድልሽኝ አውቃለሁ፣ ይቅር ብዬሻለሁ። ሁለታችሁም ተበዳድላችሁ ነበር፣ ይቅር ተባብላችኋል። ዋናው እሱን ነው የምንፈልገው። ይሄ ነው ዋና። በቃ ሳይበዳደልማ ሰው ይቅርታ ይባባል። አለቀ እኮ። ሳይበዳደል ሰው ሰይድ ወረባቦ አንተ በዕብራይስጥኛ ልትሄደው ነው። አንዴ ዝም በል ፕሊዝ። አይደለም አንድ ነገር ልነግርህ እፈልጋለሁ። ወላሂ ነው የምልህ፣ ወላሂ አንድም ቀን ጓደኞቼ ለምናገረው ንግግር ወይም ለማደርገው ንግግር ነገር አንድም ሰው ሰፖርት አድርጎኝ አያውቅም። እኔ ከታሜ ጀምረ ሳሪ፣ መሲ ሁሉም ዮኒ አሁን ነገር ስም ከተነሳ ይቅርታ ተባለ ነው እንዲበሉኝ ብላ ላስረዳህ ነው። በእኔ ሰበብ አልፈልግም። ተረዳዳን። ይቅር እኮ አልኩሽ፣ እኔ ተቀነስኩልሽ። በቃ ይቅር ተባባ። አንቺም ይቅር አልሽኝ፣ እኔም ይቅር አልኩሽ። በቃ ሌላ ዝርዝር አያስፈልግም። ሌላው ሌላ ሰው እንደሌለበት ልንገርህ። እኔ አውቃለሁ። በቃ እሷ ናት። ስለሌላ እኔ ማንንም ሰው መንካትም አለ። ስለሌላውን እንግዲህ እያየን እንጨምራለን እኛ ከአንተ ጋር ከፈቱልን አንተና ከፈታችሁ እኔም ልቀነስልህ አልኩሽ፣ አንቺም ላላህ ይቅርታ አልሽኝ። ለፈጣሪ ስተቀነስኩኝ የሚለው ነገር አልገባኝም። ቆይ አንዴ የቅነሳው ነገርን ዘግበኝ። ምን ማለት ወይኔ ጆከር፣ ኧረ እኔ ይቅርታ አደረኩኝ። ይቅርታ እንዳልሽ እኔም አልኩኝ ለማለት ነው። ጋይስ አታዙ ነው። ቅነሳው ላይ ስለሌለውበት ብዬ ኧረ እኔ ለእኔ ይቅር ካልኩ ይቅር እኮ ያለቀ ተለያየ አለቅ እንጂ አሁን ማንሳትም አያስፈልግም። ካነሳን ወደ ሌላ ነገር እግዚአብሔር ያክብርልኝ። በእውነት እግዚአብሔር ስለማልፈልግ ለአላህ ስል ይቅር። በጣም ፈልጋለሁ። እዚህ ጋር ደግሞ እነዚህ ናቸው። ሳሙናም አለ እዚህ ጋር ችግር የለውም። ጨርሱ ብዬ ነው። የምትፈልገውን ስጫት። ሽሮ ማድረግ ይቻላል። ቡናችንም ቆንጆ ነው። እንደገና ለማማ ቡላ ብለሽ ነበረ። እሺ የተነጠረ ቂቤ ላርጉልሽ። እሺ የተነጠረ ቂቤ ድርቆሽ ይዘሻል። ዳቦ ቆሎ ይዘሻል። እንትን ላርጉልሽ ዳጣ። ኦኬ እሺ ኤሉዬ እናመሰግናለን።